ሰላም እንዴት ናቸው ሀገሬ ልጆች? ለምን ሁሉ ሰላም አለሆነ እግዚአብሔር ይመስገን። እንዴት ናቸው? በያላችሁበት ሰላም ብያለሁ። ዛሬ ምግብ ልሰራ አዘጋጅቻለሁ ማለት ነው። እስቲ ዛሬ ደግሞ በምግብ ብቅ ብያለሁ። ብቅ በሉ እናንተም ማለት ነው። ዛሬ ያዘጋጀሁት ቲማቲም፣ ሽንኩርት፣ ድንች፣ ካሮት፣ ኩሳ፣ ዶሮ፣ ስባነህ ቅመሞች እነዚህ አዘጋጅቻለሁ ማለት ነው። ተከታተሉን። ወደ ዝግጅቱን እንግባ ማለት ነው። አበረታቱ፣ ሼር አድርጉ፣ ላይክ አድርጉ። ሁላችሁም እንደምታዩት ኩሳ ነው። ይሄ ደግሞ ድንች ነው፣ ካሮት ነው። የዶሮ ስጋ በዚህ አይነት መልኩ አቀራርቤያለሁ። ተከታተሉኝ እላችኋለሁ። ሀገሬ ልጆች መጀመሪያ የዶሮ ስጋዬን አዘጋጃለሁ ማለት ነው። የዶሮ ስጋዬን ቅመሞችም አሉ። ቅመሞችን በኋላ ነው የማደርገው። ነጭ ሽንኩርትና ቀይ ሽንኩርት፣ ቲማቲም አረኩኝ። ይሄ ደግሞ ካሮት በዚህ አይነት መልኩ፣ ድንች ደግሞ እነዚህ ትንንሾች ቆራርጬም ጨምሬያለሁ። ተከታተሉኝ ማለት ነው። ሽንኩርት ዲፍን ማረግ ያለው ከትፌ ማረግ ያለው። ይሄ ደግሞ ነጭ ሽንኩርት ዛሬ ቆንጅዬ መሸከል የሆነ የምግብ አሰራር ነው ማሳያቸው። ያቺ በዚህ አይነት መልኩ ቀላቀልኩት ማለት ነው። ቀላቅየዋለሁኝ። ፉርን ነው የማስገባው። ፉርን ታስገባው በኋላ ደግሞ ማዱ ላይ ደግሞ እንገናኛለን ማለት ነው። እንደዚህ አድርጌ ቀላቅየዋለሁ። እጅግ በጣም ነው የሚስማማው። ለረመዳን ልጅ እያደረጋችሁ ማለት ነው። ዳር የሰራችሁ ተቀራ አይዘለቅም ማለት ነው። እንደዚህ የሰራራችሁ ብሉ። ተከታተሉ፣ አበረታቱኝ ማለት ነው። መበረታታት አይከፈልበትም። ቅንነት ለራስ ምትል የለም። እያችሁት እንዴት እንደሚያምር በሰለ ማለት ነው። በሰለ በጣም አምሯል።